ሃሌሉያ ኢየሱስ ያድናል። ዛሬ ማለዳ መልእክት አለ። አውራ አውራ ይለኛል። ያ የሚለው የእግዚአብሔር መንፈስ ነው፣ ሌላ ነገር አይደለም። እና ለአንድ ሰዎች ነው ይህ መልእክት፣ ለአንድ ሰው ብቻ ነው የሚደርሰው፣ ሌላውን አይወክልም። ያም ማን ነው ካልክ እግዚአብሔርን የሚፈራ ማለት ነው። መጽሐፍ ሲናገር እንዲህ ይላል፣ ሚክያስ ምዕራፍ 4:2 ላይ እናንተ ነገር ግን ይላል። ከዛ ነገር ግን የሚለው የላይኛው ክፍል አፍራሽ ማለት ነው። የእግዚአብሔር መቅሰፍት በድርቱ ላይ የእግዚአብሔር በቀል በድርቱ ላይ በበዛ ጊዜ ነገር ግን ይላል ያፈርሳል። በቀሉን የሚያፈርስ ቸርነት ማለት ነው። ስምን ለሚፈሩ